Millions have flooded the streets across the United States in protest against the Trump administration. ንጉስ አንፈልግም የሚሉ ፕሬዝዳንት ትራምፕን የሚቃወሙ ሰልፎች በበርካታ የአሜሪካ ከተሞች ተካሄዱ። በትራምፕ አስተዳደር ላይ ቅሬታቸውን የሚገልጹ ትላልቅ የተቃውሞ ሰልፎች በተለያዩ በአሜሪካ ከተሞች ተካሄዱ። ሰላም ተመልካቾቻችን፣ ዛሬም እንደተለመደው በሌላ ቪዲዮ ወደ እናንተ መተናል። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ እንድትከታተሉን ከወዲሁ እንጋብዛችኋለን። በዛሬው ቪዲዮአችን በአሜሪካ የተነሳውን ታላቅ የህዝብ ማዕበል ምክንያቱንና ምን እንደተፈጠረ የምናሳያችሁ ይሆናል። ተከታተሉን። በትራምፕ አስተዳደር ላይ ቅሬታቸውን የሚገልጹ ትላልቅ የተቃውሞ ሰልፎች በተለያዩ በአሜሪካ ከተሞች ተካሄዱ። ለሶስተኛ ጊዜ በተካሄደው ንጉስ አንፈልግም ኖ ኪንግስ በሚል መሪ መፈክር ስር በተካሄዱ ሰልፎች ቀደም ሲል በሚሊዮን የሚቆጠሩ ሰዎች መሳተፋቸውን መረጃዎች ያሳያሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ያካሄዱ ያሉትን ጦርነት፣ የፌዴራል መንግስቱ የስደተኞች አያያዝ፣ የኑሮ ውድነትን ጨምሮ የሚከተሏቸው የተለያዩ ፖሊሲዎችን በመቃወም በአደባባይ መውጣታቸውን አዘጋጆቹ ተናግረዋል። ትራምፕ እንደ አምባገነን ሊገዛን ይፈልጋል። ይህ አሜሪካ በመሆኑ ስልጣኑ የህዝቡ ነው። ስልጣኑ የነገስታት ወይም የቢሊዮነሮች ጓደኞቻቸው አይደለም ብለዋል አዘጋጆቹ። የዋይት ሃውስ ቃል አቀባይ ሰልፎቹን ከትራምፕ ጋር ችግር ያለባቸው ሰዎች ራሳቸውን የሚያክሙበት መድረክ ሲሉ ከመጥራት ባለፈ ለጉዳዩ ትኩረት የሚሰጡት ሰልፉን ለመዘገብ የሚከፈላቸው ጋዜጠኞች ናቸው ብለዋል። በቅዳሜው ዕለት ኒውዮርክን፣ ዋሽንግተን ዲሲንና ሎስ አንጀለስን ጨምሮ በዋና ዋና የአሜሪካ ከተሞች ሰላማዊ ሰልፎች ተካሂደዋል። ከሰዓት በኋላ በመሃል ዋሽንግተን ዲሲ በርካታ ሰዎች ለተቃውሞ አደባባይ ወጥተዋል። ተቃዋሚዎቹ በሊንከን መታሰቢያና በናሽናል ሞል ተሰባስበዋል። እንደቀደሙት ሰልፎች ሁሉ ተቃዋሚዎች የትራምፕን የምክትል ፕሬዝዳንት ጄዲ ቫንስንና የሌሎች ባለስልጣናትን ምስሎች ይዘው ከስልጣን እንዲወርዱና እንዲታሰሩ ጥሪ አቅርበዋል። ቅዳሜ ዕለት የተካሄዱት የንጉስ አንፈልግም ተቃውሞዎች አንዱ በሚኒሶታ የተካሄደው ሲሆን እጅግ በጣም ትልቅ ትኩረትን አግኝቷል። በጥር ወር ኔሪ ኒኮል ጉድ እና አሌክስ ፕሬቲ የተባሉ ሁለት የአሜሪካ ዜጎች በፌዴራል የስደተኞች ተቆጣጣሪዎች በከተማዋ ተገድለዋል። ግድያዎቹ በመላ ሀገሪቱ ቁጣን ከመቀስቀሳቸው በላይ የትራምፕ አስተዳደርን የስደተኞች አያያዝ የሚቃወሙ ሰልፎች ተካሂደው ነበር። ቅዳሜ ዕለት በሺዎች የሚቆጠሩ ሰዎች የበርካታ ባለስልጣናትን ፎቶግራፍ በመያዝ ሴንት ፖል በሚገኘው የስቴት ካፒታል ህንጻም ተሰባስበዋል። አሜሪካዊ አቀንቃኝ ብሩስ ስፕሪንግስቲን በመድረኩ ላይ በመገኘት ስትሪትስ ኦፍ ሚኒያፖሊስ ወይም የሚኒያፖሊስ ጎዳናዎች የተሰኘውን የጸረ ስደተኞች እንቅስቃሴን የሚቃወመውን ዘፈኑን አቅርቧል። በኒውዮርክ ከተማ በሺዎች የሚቆጠሩ ሰዎች በማንሃተን አልፈው ታይምስ አደባባይን አጨናንቀውት ነበር። ፖሊስ ሰልፉ እንዲካሄድ በሚል በሰዎች ይጨናነቁ የነበሩ መንገዶችን ዘግቷል። የኒውዮርክ ፖሊስ መምሪያው በጥቅምት ወር ከአምስቱም የከተማዋ አካባቢዎች ከ100 ሺህ በላይ ሰዎች ተሰብስበው እንደነበር አስታውቋል። የተቃውሞ ሰልፎቹ ላይ አንዳንድ ክስተቶችም አጋጥመዋል። በሎስ አንጀለስ ሁለት ሰዎች የፌዴራል ሕግ አስከባሪዎችን በመተናኮላቸው በቁጥጥር ስር መዋላቸውን የሀገር ውስጥ ደህንነት መምሪያ DHS ገልጿል። መምሪያው በኤክስ ላይ ባወጣው መግለጫ ሁለት የፖሊስ መኮንኖች በድንጋይ ተመተው የሕክምና እርዳታ እየተደረገላቸው መሆኑን ገልጿል። ይህ የተከሰተው 1000 ሰልፈኞች ብሎ የጠራቸው ሰዎች ፌዴራል ሕንጻን ከበው በወኪሎቹ ላይ ድንጋይ መወርወር ከጀመሩ በኋላ ነው። የሎስ አንጀለስ ፖሊስ መምሪያ ተቃዋሚዎች ከፌዴራል እስር ቤት አቅራቢያ እንዲበተኑ የተሰጣቸውን ትዕዛዝ ባለማክበራቸው በርካቶች መታሰራቸውን ገልጸዋል። ተቃዋሚዎች በሩን እንዳይሰብሩና ዕቃዎችን እንዳይወረውሩ ማስጠንቀቂያ ከተሰጣቸው በኋላ የፌዴራል ባለስልጣናት በአካባቢው ያለውን ሕዝብ ከቦታው ለማስለቀቅ ገዳይ ያልሆኑ እርምጃዎችን እንደተጠቀሙ ፖሊስ አረጋግጧል። ሮይተርስ እንደዘገበው ደግሞ ሰልፉን የሚቃወሙ ሰዎች መንገዶችን በመዝጋትና ንጉስ አንፈልግም ሰልፍን ለማስተጓጎል በሚጥሩበት ወቅት
አነስተኛ ግጭቶች ከተከሰቱ በኋላ በዳላስም እስራቶች ነበሩ። በበርካታ የአሜሪካ ግዛቶች ውስጥ የብሔራዊ ዘብ ወይም ናሽናል ጋርድ ቢሰማራም ሰልፎቹ ሰላማዊ እንደነበሩ አዘጋጆቹ ተናግረዋል። ዶናልድ ትራምፕ በ2025 ወደ ዋይት ሃውስ በድጋሚ ከተመለሱ በኋላ የተወሰኑ የፌዴራል መንግስት ክፍሎችን ለማፍረስና ከተለያዩ ግዛቶች የተነሳባቸውን ተቃውሞ ወደ ጎን በማለት የብሔራዊ ዘብ ወታደሮችን ወደ አሜሪካ ከተሞች በማሰማራት ፕሬዝዳንታዊ የስልጣን ወሰናቸውን አስፍተዋል። የአስተዳደሩ ከፍተኛ የህግ አስከባሪ ባለስልጣናት የፖለቲካ ባላንጣዎቻቸው ላይ ክስ እንዲመሰርቱ ፕሬዝዳንቱም ጥሪ አቅርበዋል። ፕሬዝዳንቱ በችግር ውስጥ ያለችውን ሀገር ለማንሳት የሚወስዳቸው እርምጃዎች አስፈላጊ መሆናቸውን ከመጥቀስ ባለፈ የአምባገነን ባህሪ ያሳዩ ነው የሚለውን ውድቅ አድርገዋል። እኔን እንደ ንጉስ ነው የሚቆጥሩኝ፣ እኔ እኮ ንጉስ አይደለሁም ሲሉ በጥቅምት ወር ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ላይ በምጸት መልክ ተናግረዋል። ተቺዎች ግን አንዳንድ ያስተዳደሩ እርምጃዎች ህገ መንግስታዊ ያልሆኑና ለአሜሪካ ዲሞክራሲ ስጋት እንደሆኑ በመግለጽ ያስጠነቅቃሉ። ይህም ሰውየው በራሳቸው ነገሮችን እየወሰኑ እንዳሉ የሚያሳዩ አንዳንድ መረጃዎችንም አጠናቅረው አዘጋጅተዋል። ተቃዋሚዎች በትላልቅና በትናንሽ ከተሞች ተሰብስበው የንጉስ አንፈልግም የተቃውሞ ሰልፎች በቦስተን፣ በማሳቹሴትስ፣ በናሽቪል፣ በቴነሲና ሂውስተን ቴክሳስ ተካሂደዋል። ወደ 10,000 የሚጠጉ ነዋሪዎች ባሏቸው እንደ ሼልቢቪል፣ ኬንታኪና ሃውል ሚቺጋን ባሉ ከተሞችም ሰዎች ወደ አደባባይ ወጥተዋል። ተቃዋሚዎቹ የኢራን ጦርነትና የኢሚግሬሽን እንዲሁም በጉምሩክ አስከባሪ አካላት ወይም አይስ ላይ ተቃውሟቸውን ገልጸዋል። በውጭ ሀገር የሚገኙ አሜሪካውያን ስደተኞችም ለተቃውሞው እየተሰባሰቡ መሆኑ ታውቋል። በፓሪስ፣ ለንደንና ሊዝበን ወደ አደባባይ በመውጣት ብዙዎቹ ፕሬዝዳንቱን ፋሺስትና የጦር ወንጀለኛ ብለው የሚጠሩ ጽሑፎችን ይዘው ታይተዋል። ከስልጣን እንዲወርዱም ጥሪ ቀርቦላቸዋል። ይህ ኢቲ ዶክመንተሪስ ነው። በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልን ከወዲሁ እንሰናበታቸዋለን። መልካም ጊዜ